ሚኪ ስላገኘው በጣም ደስ ብሎኛል ጥቁር አደይ ፊልምን አስመረቀን ስንወጣ ነው እንግዲህ ተገናኘ ነው ፊልሙ በጣም ቆንጆ ነውና አንተ እንደ ተመልካች እንደ ተዋናይ ፊልም ውስጥ እንዳለ ሰው ሳይሆን እንደ ተመልካች ፊልሙን እንዴት አየው ደስ ነው ያለኝ ስክሪፕት አንበበሽ አንዳንድ ጊዜ ሙሉ ስሉን ለማየት ሞክሪያለሽ አይደል ታሪክ ነው የምታነቢው ገጣጥሚ ስዕል ያይሽ ግን ለማንበብ አንዳንድ ጊዜ ጥሩ ኢማጂኔሽን እና ኮንሰንትሬት የማድረግ አቅም ከሌለሽ ትቸገሪያለሽ እኔ አሁን ችግር አለብኝ ኮንሰንትሬሽን እና ታሪኩ ተወጃለሽ ወይ ታሪክ ያለሽ ታሪኩ በፊልም እንዴት ተተረጎመ ነው የምትዩና አንዳንድ የሳትኳቸውን ሲኖች ያቺ ነበረች ችኛዋ ሲን እሷ ነበረች ምናምን አልገባኝም ነበር ምናምን እንደል አድርጎኛል እና ሳነብ ታሪኩን ሳነብ ጉርለቴን ሞልቶልኛል ፊልሙ ወዚህ ጥሩ ተደርጎ ተሰርተዋል ማለት ነው አሁን ላይ ፊልሞች በቆንጆ ሁኔታ እየተመረቁ ነው ጥሩ ፊልሞች እየወጡ ነውና ለባለሙያ ለእናንተ የሚሰጣችሁን ስሜት ማወቅ ፈልጋለሁ ፊልሞች ጥሩ ሲሆኑ ያደጉ በመምጣታቸው አሁን ላይ ምን አሰባለ ሚኪ እንኳን ባለሙያው ቀርቶ ከነጉርለታችን ለሚመለከተን ተመልካችም እኮ ደስ ይላል አይደል አይ የበረቱ የኛ ልጆች ቆንጆ ነው አሁን እንዲያሻሽለዋል ምናምን እያልኩ ነው ጉርለትሽን እየሞላ ነው የሚያይሽ ሰው እንኳንኛ የሚመለከተው ሰው ደስ ይላል ማለት ነው በእኔ በኩል ግን እኛ ሞር ፕሮፌሽናል እየሆነ መሄድ አለብን ባይኔ ብዙ ቦታ ፕሮፌሽናሉ ያድጋል ሰውየው ፕሮፌሽኑን ግን አያሳድገውም ይሄ ችግር አለ እና ፕሮፌሽኑ እንዲያድግ አንቺም የራስሽን ተጠርጠብ ካላደረግሽ ይሄኛውን ፊልሜን ስሰራ ይሄኛውን ፕሮፌሽናል ስታንዳርድ እኔ ደግሞ አዳረግበታለሁ እኔ በፊልሜ አድማረገው ቫልዩ ይሄ ነው ብለሽ ካልመጣሽ እዛው መርገጥ ነው የሚሆነው እና ቁጥር ብቻ ይሆናል ማለት ነው ኦፍ ኮርስ ቴክኒካሊ በጣም ጥሩ የሆነን ነው ብዙ ወጣት አክተሮች አሪፍ አክተሮች እየመጡ ነው አክትረስ ሴቶችም እቺ የስታንዳርዳው ጉዳይ ግን ከሙያና ከባለሙያ አንፃር ነው ማለት እሷ ነገር ሊታሰብባት ይገባል እሱ ነገር እንዲሁ ያደገ እንደሚሄድ ተስፋ አለኝ ያደገም ነው እንግዲህ ፊልሙ ላይ ደግሞ ብዙ ወጣት ተዋናያን ጀማሪዎች አሉና በጣም ጎበዞች ናቸው ስናያቸውና ከነሱ ጋር መስራት እናንተ ደግሞ በጣም አንጋፋ ናችሁ ጥሩም ፊልም ስለሆነ እነሱን በርቱ በልኝና ፊልሙን ጋብዝልኝ ወጣቶች በርቱ እኔ እንኳን ለመከራችሁ ምችል አይነት ሰው አይደለሁኝ በጣም ብዙዎቻችሁ ትበልጡናላችሁና ፕሌስኑ ወደ ፊልም ስራው እና በኢትዮጵያ ፊልም ላይ የሆነ ነገር አዳርጉ አመሰግናለሁ ቴንክ ዩ ሚኪ እኔም ዘመኔ ፍጹም ካሳሁን አጎናፍር ደራሲና ዳይሬክተር ነው ልጁን ሰርቲፊኬቱን የምትቀበልለት የትንቢትና የስለት ልጁ እሱ እንደሚላት የኔ ዳይሬክተር ማርያማዊት ፍጹም ናት በነገራችን ላይ የፊታችን ሐምሌ 18 የነገ ሳምንት ማለት ነው የሐሙስ 16 ዓመት ይሞላታል ማርያማዊት ልዑል እግዚአብሔር በሞገሱ ጠብቆ ይባርክሽ ያሳድግሽ የስሟ መጠሪያን የወረስሻት ድንግል ማርያም ትጠልልሽ ትልቅ ታድርግሽ እንላታለን የጥቁር አደይን ፊልም ተመልክተን እየወጣን ነው እንግዲህ አጠገቤ እጅግ የምንወደውና የምናከብረው የፍፄ ልጅ ትገኛለች በመድረክ ላይ ንግግር ስታደርጊ ነበር ስላየሽ በጣም ደስ ብሎኛል አመሰግናለሁ ፊልሙን ከዚህ በፊት አይተሻል አላየሁትም አክቹሊ ማየት ሳይሆን አንብቤያለሁ ብዙ ነገር አስተካክያለሁ አብሬው ያው አስተያየት ምናምን ትሰጫለሽ ግድ ነው እና ያው ሰው ወዶታል ብለን ተስፋ እናደርጋለን አንቺም ተመስጦሻል በደንብ የተለፋበት ስራ ነው እና ያስታውቃል ሲታይ ያስታውቃል እና ኢትዮጵያ ህዝብ ባለው ውስን ጊዜ ገብቶ ቢያይ ጥሩ ነው ምክንያቱም የትንሽ ጊዜ ብቻ ነው እዚህ የሚታየው ያው
ከዚህ በኋላ ኔትፍሊክስ ላይ ነው በኔትፍሊክስ ነው እና አንዳንድ ውጭ ሀገሮች ላይ እንደተባለው እንግዲህ ትሮን ያደርጋል። አባ እንግዲህ እንዲህ ነው ዳዱ እንደዚህ ነው። ያው አልተገኘም፣ ስራው ነው የሚናገርለት፣ እሱ ባይናገርም ወዳችሁታል ብዬ ተስፋ አደርጋለሁ። እሱም የህዝቡን አቀባበል ነው ለሱ ብርታት የሚሆነው። ጠፋ ብሎ ነበር አይደለ ካልተሳሳትኩኝ? አዎ ፊልም ላይ ትንሽ ቀዝቅዞ ነበረ። የሙዚቃ ክሊፖች ነበር የሚሰራው። ያው ፊልም ትንሽ ጊዜ ይጠይቃል፣ ጉልበት ይጠይቃል። እንግዲህ ከነሰሰት በኋላ አቅሙን አሰባስቦ ተመልሶ በአዲስ ስራ መጥቷል። ምናልባት ካልተሳሳትኩ 9 ዓመት ምናምን አይደለ? ሜቢ 9 ምናምን ይሆናል። ከዛ ግን ሲመጣ በጣም ድንቅ በሆነ ስራ ነው በጣም የመጣውና ለአባትሽ እስኪ ያለሽን ፍቅር ብትገልጪለት ምን ቃል ይገልጸዋል? እኔ እንጃ በጣም በቃ አላ የኔ ምስኪን እኔ አላቅም። አባቴ ለኔ ያለው ፍቅር በጣም የተለየ ነው። እኔ በጣም ነው የምወደው። ፍቅሩ በሆዱ ነው፣ ጥበቡ፣ ሙያው፣ ሙሉ ነገሩ በሆዱ ነው። ቅድም እንደዛ ስለሰማሽ ነው። ምንም ነገር ተናግሮ ሳይሆን ያላ አሳይቶ ሰርቶ ነው የሚያሳየው። በጣም ነው የምወደው። በጣም ነው የምልሽ። እንግዲህ እመብርሃን ከነ ልጇ ትንገስበትና ይሄ ስራ የተባረከ ይሆንላል። እናቴን በጣም አመሰግናለሁ። እሷ ባትኖር እሷ እንደዚህ አይነት እናት ወይም ሚስት ባትሆን ኖሮ ከባድ ነበረ። እንዳየሽው ነው ረጅም ጊዜ አባይ አልነበረም። እንግዲህ ዳዱንም ስራውንም ችላ ዳዱ ነው የምለው ባይገዛ ነው እዚህ ደረጃ እንዲደርስ አድርጋለች። እሷ ያው አልተገኙም ሁለቱም። ዛሬ አንቺን ወክለው እኔ ነኝ ያለው እና በቃ እንግዲህ በጣም በሰው ይወደዋል። አይተሻል እንግዲህ ስሙም ሲጠራ አንቺም ስትወጪ የነበረውን ፍቅርና ምን አይነት ፊሊንግ አለው? እንደው የእውነት ደስ ይላል። በተለይ የተለፋበት ነገር እንደዚህ ከግብ ደርሶ ማየት በጣም ነው ደስ የሚለው። እውነት ለመናገር ትንሽ ፈርቼ ነበር እና እንዴት ነው የራስሽ ሲሆን ደግሞ ይጨንቃል አይደል? ግን ደስ ይላል፣ በጣም ደስ ይላል። እኔ ወደዚህ ሙያ መቀላቀል ሀሳብ አለሽ? አዎ ይኖረኛል። ትንሽ ጊዜ ብቻ እንጂ እያሰብን ነው። በፊልም ነው ወይስ በጽሁፍ በዳይሬክቲንግ ወይስ ሚስጥር ነው? እሱን አብረን ብናየው አይሻልም? ከይቱ ብልሽ ሰርፕራይዝ ነው። እንደ ፊልሙ ሰርፕራይዝ ነው። እናንተን የሚያስደነግጥ ነገር ይዘን ልትመጡ ትችላላችሁ ከአባትሽ ጋር። እንግዲህ የጥቁር አደይን ፊልም ተመልክተን እጅግ የምንወደውን የፍፄ ልጅ ነው ኢንተርቪው ያደረግኩላችሁ። እንግዲህ ተመልካቾቻችን ፊልሙን ጋብዥልንና ለዚህ ነው እስካለ እሺ፣ ያው እዩት ስላለው ማየት አለባችሁ። የኢትዮጵያን ሕዝብ የሚመጥን ፊልም ነው የሰራው። የኢትዮጵያን ካቴጎሪ ከፍ ማድረግ የሚችል አይታችሁት ከእናንተ ጥሩ ምላሽ እንጠብቃለን። ለኛም ብርታት ይሆነናል። አመሰግናለሁ። ቴንክ ዩ ሶ ማች ቆንጆ። እሺ ቴንክ ዩ። ኤደን አይሸሽም ጥቁር አደይ ላይ ከተሳተፉ ተዋናዮች መካከል አንዷ ኤዱ ናት። በሙዚቃው አስደመሽን። በፊልሙ መጣሽ ደግሞ በጣም አምሮብሻል። ነገራችን ሙሽራ መስሎ መምጣት ምን ይሉታል? እኔ እንጃ። የደስታሽ ቀን ነው። የመጀመሪያ ፊልምሽ ነው አይደለ? ምን አይነት ስሜት አለው? በጣም ደስ ይላል። በጣም አደኩ አይነት ስሜት ነው የተሰማኝ። አደኩ ደስ ይላል። የቤተሰቦችን ፊሊንግ እያየሁኝ ነበርና አንዳንድ ጊዜ እንደዛ አይነት ቦታ ላይ ስንቀርብ እነሱ የሚሰማቸውን እያሰብሻት ትደሰችም አይደል? ሳየ ነበረው እነሱን እያሰብኩ ነው እና በጣም ደስ ብሎኛል። እግዚአብሔር ይመስገን። የመጀመሪያ ስራው ነው። በጣም እንደተለፋችሁበት ሰምተናልና በጣም ብዙ ቻሌንጅ ነበረው፣ በጣም ብዙ ጣውረድ ነበረውና እሱ ሁሉ አልፎ ፊልማችሁ ዛሬ ሲመረቅ ህዝብ ደግሞ ወዶታል። እንግዲህ አይተናል ድባቡ ምን እንደሚመስል። እሱን ስሜትሽን ትንሽ እንድታጋቢልን ፈልጌ ነው ኤዱዬ። ትንሽ ከዚህ በኋላ በፊልም እናይሻለን? ታዩኛላችሁ ተስፋ አለ? በሙዚቃውስ? በሙዚቃውማ በደንብ እሱ እየኮራሽ ነው በደንብ እሱንማ በደንብ አይነት ነገር ነው። በጣም ደስ ይላል ኤዱዬ። ስላገኘሁሽ ደስ ብሎኛል። ድምፅሽ በጣም ነው የሚያምረው ታውቂያለሽ። አመሰግናለሁ። በርቺ። እንግዲህ በቀጣይ ደግሞ ስራዎች እንገናኛለን። ለኔ ግን ተመልካቾች የሆነ በድምጽሽ የሆነች ነገር አትልኝ። በድምጽሽ የገባኝ ጥቁር አደይ አንድ ደገም ፊልሙን ገብቶ ሲያዩት ደግሞ ይሄኛው ሙዚቃ ሙሉ ነው የሰሙት። እሺ እኔ ቆንጆ ቴንክ ዩ ሶ ማች። ናታይ ጌታቸው ኤግዚኪዩቲቭ ፕሮዲውሰር እንዲና ደረጀን አንድ ላይ ናታዬ ስላገኘው በጣም ደስ ብሎኛል። አብሮ ደስ አለ።
አንተ ደግሞ ድርብ ባለ ነው። እንኳን ደስ አለ ደግሞ ላንተ። ቴንክ ዩ። እንደ ተመልካች ፊልሙን ስታየው ምክንያቱም ስታየው ስለነበረ ምን ተሰማ? የህዝቡስ ድባቡ እንዴት ይመስል ነበር? ደስ ይላል። ብዙ የሚጎረብጥ አልነበረም። ወደውታል እና ደስ ይላል። ረጅም ጊዜ ፈጅቷል። በዛ ላይ ደግሞ በጣም ብዙ ቻሌንጆች ነበሩና ያ ሁሉ ነገር ታልፎ ዛሬ ለዚህ ቀን መብቃት ምን አይነት ስሜት አለው? በጣም ያው በጋዜጣዊ መግለጫውም ተናግረን ነበር። ያረገዝነው ልጅ መታችሁ ቱቱ በልበት ብለናል። ስለተመረቀልን በጣም ደስ ይላል። ትልቁ ቻሌንጅ ሴቶችንም የጠየኳቸው ነበረ በቀረጻ ጊዜ አረ ማብራት የሌለበት ውሃ የሌለበት ሲሉ ነበርና ለአንተ ትልቁ ቻሌንጅ እዛ ስትቀርጹ ነበር? በብላቴ አካባቢ በእርግጥ አንዳንድ ችግሮች ኢንፍራስትራክቸሮች አሉ። ግን የሚገርምሽ ነገር እድሜ ለህዝቡ ህዝቡ ወታደሩ እጅግ በጣም ለኛ ሲያገለግሉ ሲንከባከቡ የኖሩ ሰዎች ናቸው። እጅግ የላቀውን ምስጋና እነሱ ይወስዳሉ። ስፔሻሊ በረከት ገበሬዋ ከነመላ ቤተሰቦቿ ከነመላ ሰራተኞቿ በጣም ደስ ይላል። በረከትን እንግዲህ ያመሰገንን ነው። ከዚህ በኋላ ከመጀመሩ ነው ሲኒማ ላይ የሚውለው? ግልጽ አይደለም። በቅርብ ቀን ግን ይመጣል፣ ሲኒማ ላይ ይመጣል። ከዛ በኋላ ደግሞ ወደ ከሀገር ውጭ ነው። ስለዚህ ለተመልካቾቻችን ፊልሙን ጋብዝልን እስኪ። ሁላችሁም ተመልካቾች፣ የፊልም ወዳጆች ጥቁር አደይም ያላችሁበት በቅርብ ቀን ይመጣል እንድትመለከቱልን ስል በትህትና እጋብዛለሁ። እሺ እናንተ ቴንክ ዩ ነበር። ነብዩ እንድሪስ ነባዬ ይዞልሃል። አሪፍ ነው ዘንድሮ የዓመት በቃ የዓመት የሆነ ጊዜ ብያለሁ። በቃ ዘመነ ነባ ነው እየተባለ ተጠራቅመው ኪዳነ ምሕረት አላሳልፍም ማለት አንዴ 4 ዓመት አንዴ 2 ዓመት አንዴ 3 ዓመት ይሄ ብቻ ነው በዚህ ዓመት ተሰርቶ በዚህ ዓመት የወጣው እንጂ በጣም ረጅም ዓመት የፈጁ ስራዎች ናቸው። በጣም ጎበዝ ነህ ሁሌ ነው የምልህ። ቴንክ ዩ ዘመን። ጥቁር አደይ እንግዲህ ረጅም ጊዜ ፈጅቷል ስናየውም እና እንዴት ነበረ ሂደቱ በትንሹ? በጣም አድካሚ ነበር እውነት። እኔ ቀላል ፊልም አጋጥሞኝ አያውቅም። ያው የአውትፑት ጉዳይ ነው። እንደ ዳይሬክተሩ አቅም ይወሰናል ሁሉም ፊልም። ግን እኔ ቀለል ያለ ፊልም እንደዚህ 15 ቀን ብቻ ወይ 1 ወር ብቻ ተቀርጬ የጨረስኩት ፊልም የለም እስካሁን ድረስ። በጣም የሚያለፋ በጣም የሚያደክም እንደዛ ካልሆነ እኔ የሰራው ሙሉ አይመስለኝም እና በጣም አድካሚ አሰልቺ ለአስጨራሽ ከባድ ፊልም ነበርና ጥቁር አደይ ቆንጆ ኤክስፒሪየንስ ነው። ፍጽዬ በጣም ጀግና ዳይሬክተር ነው። በጣም ከምልሽ በላይ በጣም በቃ እውነት እኔ እንደዚህ ያረካኝ ዳይሬክተር እስካሁን አልሰራውም አብረን። በእውነት በጣም ጀግና ዳይሬክተር፣ ሀሳብሽን ጥለሽ የምትሰሪበት ዳይሬክተር። ፍጽዬ ትችላለህ። አባይ ቲቪ ላይም ተናግሬያለሁ እዚህ ብዙ ጊዜ ነባዬ አንተን ትዳር ላይ ከልጅ ጋር ያለን አታችመንት አለማንሳት አይቻልም እና እንደዚህ አይነት ክፍለ ሀገር ስራዎች ሲኖሩ እንዴት ነው ግን ባላንስ የሚደረግ? በጣም ቻሌንጂንግ ነው። ስፔሻሊ አሁን ደግሞ ልጅ ከወለድኩ በኋላ በፊት ያው ሀኒቾ ነበረች የምትናፍቀኝ። አሁን ደግሞ ካኑ እና እሷ አንድ ላይ ስፔሻሊ ካኑ ከመጣ በኋላ በጣም ከባድ ሆኖብኛል። በተቻለ አቅም የመቼቱ አስቸጋሪ የመቼት ችግር ከሌለው ፊልሙ ወደ አዲስ አበባ እንዲሆን አትሊስት ማታ ልጄ ስር እንዳድር ነው እንጂ በጣም ከባድ ነው እውነት። እንዳልሽው ቀላል አይደለም። ስፔሻሊ እንደኔ አይነት አባት ደግሞ ልጄ በጣም ነው በጣም አታችመንታችን ከባድ ነው። እኔ ስፔሻሊ እኔ ልጅ እሱ አባት ነው ይመስልና ከባድ ነው። የክፍለ ሀገር ስራ ከባድ ነው በጣም። እዛ ክፍለ ሀገር ስትሰሩ ምንድነው አንተ ፐርሰናሊ ኤድኑ ስጠይቃት ውሃ ነበረ መብራት ስትለኝ ነበርና አንተን ቻሌንጅ ያደረገ ነገር ምንድን ነበር? ሴቶች ደግሞ ሲሆኑ አስቢ ያው ለሴት ደግሞ በጣም ብዙ ነገር ምግብ፣ ውሃ ምናምን በቃ አፍትሮል ፊልም ነው። ለፊልም ምንም ቢኮን እንደዚህ ደግሞ አውትፑቱ ፍጹም ነው። ይሄ እንደሚሆን አውቃለሁና አትሊስት የምትሰሪው ነገር በኋላ ሲያልቅ ጥሩ እንደሚሆን ስታቂና ስትረጂ ምንም ብትሆኚ እና ደግሞ ደስ ይላል። 6 ሰዓት ከሌሊቱ እኮ እንደዚህ እኮ 2 ወር ነው የቆየነው ጫካ ውስጥ እናቀው ነበር። በቃ እኔም ባያም ሁሉም እናቀው ነበር ማለት አፍትሮል እንዲህ አይነት ጀግና ፊልም እንደሚሆን እናቀው ነበር። ይሄም እንዲህ አይነት ጀግና ፊልም እንደሚሆን ገና ከጅምሩ አውቅ ነበርና አሰልቺ ነው። የሰው ልጆች ነን፣ ይደክመናል፣ ይሰለቸናል። እና ደክሞኛል፣ ኦፍ ኮርስ ሰልችቶኛል በጣም ግን ደግሞ ኢንጆይ ያደረገው ነበር። አፍትሮል ደግሞ ፊልም እንደምሰራ ፊልም ስለምወድ የትም ብሄድ
ደግሞ እንደኔ ባህሪ አሁን እኔ በጣም ንጽህና ላይ በጣም እንትን ነኝ አለብኝ የሆነ ሴንሲቲቭ ነገር ነው በጣም ሴንሲቲቭ ነኝና እዛ ደግሞ ንጽህና አይታሰብ ምናድርበት አይታሰብ የሆነ እንደዚህ ፍራሽ ላይ ምናምን ከወታደሮች ጋር ፍራሽ መጥቶልን ፍራሽ ላይ ነው ፍራሹ አንድ ሲንቀርጽ ስትመጪ በራሱ ሆነ አቧራ ነው እሱን ስታራግፊው ሳይነስ አለ ቢከባድ ሳይነስ አለ ምናምን ዞር እስቲ የሆነ ጊንጥ የሚመስል ነገር አለ አይቼ ማላቆ ሸረር በ5 ቀን ውስጥ 7 እባብ ነው የተገደለው እንዴት እንዳልነገሩሽ አላውቅም 7 ስፔሻሊ ጥርስ ያላቸው እባቦች ምናምን እውነት ቪዲዮ ሁሉ አለኝ እኔ የሆነ ጊዜ እውነት አሳይሻለሁ በጣም የሚገርም ነው ወባ አስተይዛል መጀመሪያ እኔ ታስኩት አጥቷሽ መድኃኒዓለም ኮሪያ ሆስፒታል ገብቻለሁ በጣም መጀመሪያ እኔ ታስኩት እንዴ ፍፄ ነው እንደዚህ ያለኝ እንዴ አንተ ነበር ስፖርተኛው ጭራሽ ምንም አይነካም ባንተ ጀምራ እንደዛ ያየር ሁሉ በጣም ብዙ ሰው ነው የታየው ቤት አዲስ አበባ እንደገባው ነው ማታ የገባው ቀን ማታ ነው ብርድ የጀመረ ስጠይቃቸው የነበረችበት አየር ሲቀየር ነው ለካ የምትነሳው እንጂ እዛው ወጥቶ ተለማምዳችሁ ምናምን ነው የተረፈው በጣም ትንሽ ሰው ነበር ከባድ ኤክስፒሪየንስ ነበር ግን which is ዛሬ እንኳን ሰራሁት ብያለሁ ጥቁር አደይ እንግዲህ የእውነትም በጣም ቆንጆ ፊልም ነው ኔትፍሊክስ ላይ ነው ደግሞ ከዚህ በኋላ ኔትፍሊክስ ትልቅ እሱም ደግሞ በጣም ከፍ ያደርገዋል እንደ ሀገር በተለይ ከኔትፍሊክስ በላይ እንዳትቆርጭ ጧትችን ሐሳብ ከኔትፍሊክስ በላይ ፊልሜ ቴሌ ቲቪ ላይ ገብቶ ባየው ነው ኩራት የሚሰማኝ ገብቶሻል አይደል አሁን የኔ ኔትፍሊክስ እየመጣ ነው አሁን ኔትፍሊክስ አያጓጓኝም ባይዘይ እኔ ኔትፍሊክስ ኢንቨስት አድርግና ፊልም ስሩልኝ ከሚል ራሳችን ኢንቨስት አድርገን ቴሌ ቲቪን እንደ ኔትፍሊክስ ብናደርገው እኔ ዊሽ ማድረገው ኬንያዎች ቴሌ ቲቪ ፊልማችንን ለማስገባት ፕሮሰስ ላይ ነን አሁን ለቴሌ ቲቪ እየሰራን ነው የሚባልበት ዘመን እንዲመጣ ነው ምናፍቀውና አይ ዶንት ኬር ስለ ኔትፍሊክስ ቢገባ which is internationally ተቀባይነት አለው ደግሞ ይገባል የራሳቸው ጥያቄ ነው ፊልሙን አይተውታልና መሰለኝ እንደ ፕሮዲዩሰሮቹ እንዳሉ እኔ ግን ከዛ ሁሉ ቴሌ ቲቪ ላይ ገብቶ ባየው 100 ብር ከፍዬ ጥቁር አደይን ባየው በጣም ደስ ይለኛልና ተመልካቾች ጥቁር አደይን በቴሌ ቲቪ እስከታዩት ድረስ እናፈቃለሁ ቴሌ ቲቪን እየገባችሁ ዳውንሎድ ያደርጋችሁ በደንብ የኢትዮጵያን ፊልም እዩበት 6 ሰዓት ከሌሊቱ ትዝታ አለ ዘው አለ ተወዳጆቹ ፊልሞች አሉ ሁሉ እንዳለው ነው እንግዲህ ነባዬ በርታ ከዚህ በኋላ እንግዲህ በየፕሮግራሙ እየተገናኘን እንደዚሁ ትላልቅ ስራዎችን እንሰራለን በጣም ነው አመሰግናለሁ በርቱ እናንተ በርቱ እሺ ፕሮግራማችን የተከታተላችሁን ይመስል ነበረ ጥቁር አደይ ፊልም ተመርቋል ፕሮግራማችን ይሄንን ይመስላል ስለተከታተላችሁን አመሰግናለሁ በቀጣይ ሌላ ኢቨንት እስከምንገናኝ ቻናላችንን ሰብስክራይብ ላይክ ሼር ማድረግ እንዳይረሳ ቸር ቆዩልን